አንዱ አገባሻለሁ ብሏት ጥሩ ኑሮ ላይ የሚኖር ይህን ኤችአይቪ የተያዘችው እንደነገርኩሽ ወደ ኢትዮጵያ ስትገባ አንዱ አገባሻለሁ ብሏት ጥሩ ኑሮ ላይ የሚኖር ሰው ነው እና አገባሻለሁ በሚል ነገር አውርተው ምናምን ተስማምታ ሄዳ ነው። በአንድ ወር ውስጥ ስታየው ጥሩ ነገር አልተፈጠረም። ተመልሳ ስትመጣ ይሄ ነገር የተፈጠረው እና ያ ሰው ኦልሬዲ ኤችአይቪ ፖዘቲቭ ነው ምናምን እያወቀ ነው ይበከላት እና አሁን እች ልጅ ወደ ኢትዮጵያ መሄድ ትፈልጋለች። የልጁንም ብዙ በህግ መጠየቅ ትፈልጋለች እና አሁን ላይ ውጭ ላይ ነው እየሰራች ያለችው ጠፍታ። እንዴት ኢትዮጵያ መሄድ እንዳለባት አንዳንድ እንትን የሚሏትን ነገሮች እንድታወሪያት ስለምን በሀሳብ እስከ ሀገር እንድትወጣ የሚደረገው ሰዎቹ እንዴት መክተብ ይመልሷታል? ለብራቸው ሲሉ እንዴት እዛ ይመስለኛል ወደ ፖሊስ ጣቢያ ነው የምትወሰደው ቀጥታ። ኦልሬዲ ወረቀቱም ሁሉም ነገር አለ። ኢንቦክስ ላይ አስፈላጊ ከሆነ ማውራት እንችላለን። ዋትሳፕም ሆነ ኢንቦክስ እዚህኛው ላይ ማለት ነው። ይኸውልሽ እንዴት መሰለሽ ስትመረመር የለብኝም ሰዎቹ ምን አደረጓት መሰለሽ? ስትመረመር ደምሽ ላይ የሆነ ነገር ያሳያል፣ የሆነ ህመም እንዳለባት ላይ ወረቀቱ አይከፈትም መሰለኝ። አይ ሃቭ ኖ አይዲያ አላውቅም፣ እኔ እንጃ። የሆነ ነገር ደምሽ ላይ የሆነ ነገር ይታያል ብላ ወደ ቢሮ መለሷት። የቢሮ ልጅ ስትመጣ ሜዲካል ተመርምራ ስለነበረ ንጹህ ስለነበረች ድጋሚ ሌላ ቦታ አስመረመራት። ከአንድም 2-3 ቦታ ስትመረመር ኤችአይቪ ፖዚቲቭ ሆነች። አልነገረኝም ለእኔ ወጣ ስጠፋበት ነው። በቃ እችን ልጅ እንደዚህ በተቻለ አቅም ከእሷ ጋር ለመጨረስ ሞክሬያለሁ።